አሰብ ላይ ሊለይለት ነው። በጠቅላይ ሚኒስትር አብይ የኢትዮጵያ ብቸኛ መተንፈሻ የተባለው ቀይ ባህር ኢትዮጵያን ሊቀበል ዱብ ላይ ነው። ዓለም አቀፍ ሚዲያዎች የኢትዮጵያ ጦር ወደ አሰብ ድንበር ቡሬ እየተጠጋ ነው ካሉ በኋላ አስመራ ተሸብራለች። የስልጣን ዕድሜያቸው ሊያበቃ የተቃረቡት አዛውንቱ ፕሬዝዳንት ኢሳያስ አፈወርቂ አዳኝ ፍለጋ ከካይሮ እስከ ቴህራን እየተቅበዘበዙ ነው። ያለ ልማዱ በቀን 2-3 የመግለጫ ጋጋታዎች ማውጣት የጀመረው የአስመራ መንግስት ክፉኛ ተጨንቋል። ጭንቀቱ ሁለት ምክንያት አለው። አንደኛው አሰብ ወደ ባለቤቱ ኢትዮጵያ ሊመለስ ተቃርቧል የሚል ሲሆን ሌላኛው ደግሞ የኢትዮጵያ አሰብ ጉዞ እኔን ከስልጣን በማስወገድ ይጠናቀቅ ይሆን ወይ የሚል ነው። ከዚህ ቀደም ለሪፖርተር ጋዜጣ ሐሳባቸውን የሰጡት የቀድሞ የኢትዮጵያ ጦር አዛዥ ጀነራል አበበ ተክለ ሃይማኖት የኢትዮ ኤርትራ ጦርነት ከተቀሰቀሰ ሁለት ውጤት ሊኖረው ይችላል ብለው ነበር። አንደኛው ውጤት ኢሳያስ አፈወርቂ የሰጉት ሻዕቢያን ከስልጣን የማስወገድ ጉዳይ ነው። በሀገራቱ መሃል ግጭት ቢነሳ ምናልባትም የኢሳያስ ስልጣን ኮማ ውስጥ ሊገባ እንደሚችል ተሰግቷል። በጀነራል ጻድቃን አንደበት ካርታ ለዋጭ የተባለለት የኢትዮ ኤርትራ ጦርነት አቶ ገብሩ አስራት እንዳሉት ተጀምሯል። የቀረው ውጊያው ብቻ ነው። ኢትዮጵያ የቱ ጎበዝ የቱ ጀግና ከቀይ ባህር የሚያስቆመኝ ብላለች። ሻዕቢያና ላኪዎቹ ደግሞ ኢትዮጵያ ወደ ቀይ ባህር ከመጣች የበላይ ትሆናለች በሚል ፍርሃት ስር ወድቀዋል። ከጽንሰቱ አንስቶ የግብፅን ሽንኩርት ሲበላ ያደገው ሻዕቢያ በእርጅና ዘመኑም ከግብፅ እግር ስር አልጠፋ ብሏል። ከሰሞኑ ለዓመታት ሲዘልፏቸው የኖሩት የምዕራባውያን ተቋማትና ሀገራትን ድረሱልኝ ሲሉ የተማጸኑት ያዳሎ ቤተ መንግሥት ሰዎች ዛሬ ደግሞ ጨርቄን ማቄን ሳይሉ ወደ ካይሮ ከንፈዋል። ኢሳያስ ወደ ሲሲ የላኩት ያልታየው ፖስታ ምንነቱ ባይታወቅም ከውይይቱ በኋላ ግን ቀይ ባህርን እንጠብቀዋለን የሚል መግለጫ አውጥተዋል። የካይሮና አስመራ ቀይ ባህርን እንጠብቀዋለን አቋም ከኢትዮጵያ የቀይ ባህር ጉዞ ጋር ተዳምሮ ቀጠናዊ ውጥረቶች ይበልጥ እያየሉ ነው። ቀይ ባህር አፋፉ ላይ ጩኸቱ በርክቷል። ፍክክሩና ግብግቡ እልህ አስጨራሽ ሆኗል። እንደ ዛጎል እያብረቀረቀች ከባህር ተገፍትራ የብስ ላይ የወደቀችው ኢትዮጵያ በቁጭት ተነስታለች። ቀይ ባህርን አረባውያን እናደርጋለን በሚለው የአረቦቹ ስሁል ሲሌት ከቀይ ባህር እንድትገፋ የሆነችው ኢትዮጵያ ወደ ግዛቴ ወደ ህልውናዬ ቀይ ባህር እመለሳለሁ ማለቷን ተከትሎ ጩኸቱ በርክቷል፣ ውጥረቱም አይሏል። ለቀይ ባህር የህልውና ዘመቻ ባለፉት ዓመታት ጦርና ሰራዊቷን ስታዘምት የቆየችው ኢትዮጵያ አሁን ጊዜው ደርሷል ብላለች። ለአሰብ ዘመቻም ዝግጅቷን እያጣጦፈች ነው። ይህን ተከትሎ ኤርትራና ግብፅ ሳውዲ አረቢያን ተማምነው የኢትዮጵያን ጉዞ ለመግታት ሩጫ ላይ ናቸው። በአባይ ጉዳይ ትልቅ ሽንፈት የተከናነበችው ግብፅ ይህን ሽንፈት በቀይ ባህር አይደገምም በሚል ስሌት በአምሳሏ ጠፍጥፋ የሰራችውን ሻዕቢያን ልታዘምት እየተዘጋጀች ነው። ከፍጥረቱ አንስቶ የግብፅን ሽንኩርት ሲበላ ያደገው ሻዕቢያ በእርጅና ዘመኑም ምርኩዙን ይዞ ከአሳዳጊዎች ትከሻ መላቀቅ ተስኖታል። ለጸረ ኢትዮጵያ አቋሙ በግብፅ ሽንኩርት ፋፍቶ እዚህ የደረሰው ሻዕቢያ በአሰብ ጉዳይ ጭንቅ ውስጥ ይገኛል። በአባይ ጉዳይ በኢትዮጵያ ትልቅ ፖለቲካዊ ሽንፈት የደረሰባት ምስር አሁን ደግሞ በቀይ ባህር ከኢትዮጵያ ጋር ትልቅ ግብ ገጥማለች። ኢትዮጵያ ወደ ቀይ ባህር መምጣት ለህልውናዬ ስጋት ነው የሚል አቋም ያላት ካይሮ ኢትዮጵያን ሁነኛ አጋር አድርጋ የኢትዮጵያን የቀይ ባህር ጉዞ ለመቀልበስ ከባድ እንቅስቃሴ እያደረገች ነው። ትናንት በአስቸኳይ ወደ ካይሮ ያቀኑት የኤርትራ ባለስልጣናት ከግብፅ ጋር መክረው ከውሳኔ የደረሱት በዚህ ጉዳይ ነው። ይህ የካይሮ የሁለቱ ሀገራት ምክክር ያነጣጠረው ኢትዮጵያ ላይ ነው። ኤርትራና ግብፅ ቀይ ባህርን እንጠብቀዋለን ሲሉ እየደነፉ ነው። የሚጠብቁት ደግሞ ከቀይ ባህር ታሪካዊ ባለቤት መሆኑ የጉዳዩን ምጸት ከፍ ያደርገዋል። ቀይ ባህርን ከኢትዮጵያ እንከላከላለን ሲሉ ዘመቻ የከፈቱት ሁለቱ የኢትዮጵያ ታሪካዊ ባላንጣዎች የኢትዮጵያን ቀይ ባህር ዘመቻ በመግታት የቀይ ባህርን አርባይዜሽን ተልኳቸውን ለማሳካት ቆርጠው ተነስተዋል። በአንጻሩ ኢትዮጵያ አንድ የጉዞ ጀምር ያለው ከዚህ ታሪካዊ ጉዞ የሚያስቆመኝ የለም በሚል አቋም ጸንታለች። ይህም ለግብፅና ኤርትራ ራስ ምታት ሆኗል። ኢትዮጵያ የባህር በር ባለቤት በነበረችበት ጊዜ በቀይ ባህር ላይ ያላትን ቁጥጥር ዓለም አቀፍ ተቀባይነት የጎላ ነበር። በኢትዮጵያ ጂኦፖለቲካል አቀማመጥ ምክንያትና ምስጋና ለነገስታቶች ታሪካዊ የባህር በር ባለቤትነቷን አክብረው ቢያልፉም ይህ ትውልድ ግን የተረከበውን አደራ መጠበቅ አልቻለም። ዛሬ የኢትዮጵያ ሕዝብ ከ100 ሚሊዮን በላይ ሲሆን ይህ ባለም የቀይ ባህር ከሌላቸው ሀገሮች አንደኛ እንድትሆን ያደርጋታል። በአፍሪካ ኢትዮጵያን ጨምሮ 15 ሀገሮች የባህር በር የሌላቸው
ያላቸው ሲሆን ነገር ግን 14ቱ የአፍሪካ ሀገሮች የህዝብ ብዛታቸው ከ20 ሚሊዮን በታች ነው። የቀይ ባህር አካባቢ የቄሳርን ለቄሳር እንዲሉ ታሪካዊነትና ቀደምት የሆነችው ኢትዮጵያ በበላይነት መምራት ሲገባት ለዓለም ሀገራት ምሳሌነት ማሳየት ሲገባት ዛሬ ከእጃችን አፈትልኮ የወጣበት ምክንያት ታሪካዊ ውርደት እንደሆነ ብዙዎች ይስማማሉ። ላሙ ኬንያ፣ በርበራ ሶማሊያ፣ ሱዳን ፖርት ሱዳን አሉን እያሉ ከማላዘን ግመሏ ያለችበትን ቀይ ባህርን ጠበቅ ማድረግ አማራጭ የለውም። ቀይ ባህር ተፈጥሮዊ የአፋር ህዝብ ሀብት እንደሆነ ይሄውም በዓለም አቀፍ ሕግ ተቀባይነት እንዳለው ምሁራንን ያስማማል። ቀይ ባህር ከኤርትራ ወሳኝነት ጋር ይያያዛል። በባህሩ ከሰሜን ወደ ደቡብ 1000 ኪሎ ሜትር የሚሸፍን ድርሻ ያላት ኤርትራ የባህር ላይ ደህንነት ሚናዋን ከፍ ያደርገዋል። በዚህ ከአረቡ ዓለም በቀይ ባህር በኩል ለሐማስ የጦር መሳሪያ እንዳይደርስ በማገድ ከእስራኤል ጋር ሰፊ የትብብር አቅም መፍጠር ትችላለች። በተመሳሳይ ሶማሌ የባህር በር ውንብድናና የሽብር ተስፋፊነት ቀዳሚ የስጋት በር በመሆኗ የጋራ ደህንነት ቃል ኪዳን አንጻራዊ ዓለም አቀፋዊ ድጋፍ የማግኘት እድሉ እንዲጨምር ገፊ ምክንያት ይሆናል። እንደ አውሮፓውያን አቆጣጠር በገልፍና አካባቢው ሀገራት ለመጀመሪያ ጊዜ የቀይ ባህር ፎረም ተመስርተዋል። በፎረሙ አባል የሆኑ ሀገራት ሳውዲ አረቢያ፣ ግብጽ፣ ጅቡቲ፣ ሶማሊያ፣ ሱዳን፣ የመንና ጆርዳን ሲሆኑ ፎረሙ በሳውዲ አነሳሽነት እንደተዘጋጀ ቢነገርም ዋነኛ የሐሳቡ ጠንሳሽ ግብጽ እንደሆነች የውሃ ጂኦፖለቲካ ተንታኞች ይናገራሉ። በተለይም በፎረሙ የቀይ ባህር ሰፊ ወሰንን ባለቤት የሆነችው ኤርትራ አለመካተቷና ለ20 ዓመታት በኢትዮ ኤርትራ መካከል የቆየው ቁርሾ በእርቀ ሰላም ከተፈታ በኋላ የፎረሙ ምስረታ መካሄድ አጀንዳውን ከህዳሴ ግድብ ጋር እንደሚያገናኘው በወቅቱ በስፋት ሲገለጽ ነበር። የቀይ ባህር አካባቢ ዓለም አቀፋዊ ትኩረትና የሀያላን ሀገሮችን አካባቢ ለመቆጣጠር የሚፋለሙበት ጠቃሚ የፖለቲካ አካባቢ ከሆነ ከራርሟል። ከዚህም አኳያ በተለይ የባህረ ሰላጤው የአረብ ሀገሮች የፖለቲካ ፍላጎታቸውን በቀይ ባህር አካባቢ ለማሳካት በቀይ ባህር አካባቢ በሚገኝ የአፍሪካ ቀንድ ሀገሮች ላይ ተጽዕኖ የማሳደር ትግል ውስጥ ገብተዋል። ይሁን እንጂ የባህረ ሰላጤው ሀገሮች በቀይ ባህር አካባቢ በላይነትን ለማግኘት የሚያደርጉት ሩጫ የራሳቸውን የአረብ ሀገሮች ተቃራኒ ፍላጎት ተዳምሮበት በአካባቢው ውጥረት እንደፈጠረ፣ በዚህ ላይ ደግሞ የአሜሪካና የአውሮፓ ህብረት ተጨማሪ የፖለቲካ ፍላጎት ታክሎበት የዘመኑን የዓለም ሀገሮች የፖለቲካ ትግልና ፍጥጫ በቀይ ባህርና በአፍሪካ ቀንድ አገሮች ላይ ማነጣጠሩን የጂኦፖለቲካ ተንታኞች ያስረዳሉ። ከቀይ ባህር ሰላጤው የአረብ ሀገሮች መካከል የተባበሩት አረብ ኤሚሬትስ እና ሳውዲ አረቢያ የጋራ የፖለቲካ ዕቅድና ስትራቴጂክ በመንደፍ በቀይ ባህርና በአፍሪካ ቀንድ አገሮች ላይ የፖለቲካ ፍላጎታቸውን ለማረጋገጥ ሲታትሩ፣ ከባህር ሰላጤው አገሮች የተለየ የፖለቲካ ፍላጎት የያዙት ኳታርና ቱርክ በተመሳሳይ የራሳቸውን የፖለቲካ ፍላጎት ለማሳካት በዚሁ በቀይ ባህርና አፍሪካ ቀንድ አገሮች ፖለቲካ ዙሪያ ተጠምደዋል። የባህረ ሰላጤው የአረብ ሀገሮች አንድ ወጥ የሆነ የፖለቲካ ፍላጎት ሳይዙም ወደ ቀይ ባህር የፖለቲካ አካባቢ መምጣታቸው እንዲሁም የእነዚህ ሀገሮችን የፖለቲካ ፍላጎት የማምከንና በቀይ ባህር የፖለቲካ አካባቢ ላይ የራሳቸውን ተጽዕኖ ለመፍጠር በአካባቢው ትኩረት ያደረጉት ኳታርና ቱርክ በተቃራኒው መሰለፋቸው አካባቢውን የስጋት ቀጠና እንዳደረገው ይነገራል። በሌላ በኩል የአሜሪካና የአውሮፓ ሀገሮች የቀይ ባህር አካባቢ ፖለቲካዊን ለመቆጣጠር በራሳቸው ቅኝት የቀረጹት ስትራቴጂክና የስትራቴጂው ትኩረት የቻይናንና የሩሲያን እንቅስቃሴ መገደብ በመሆኑ የቀይ ባህር የፖለቲካ ፍጥጫው በማይሰማው የፖለቲካ ፍላጎቶች እንዲወጠር አድርጎታል። ቀይ ባህር አውሮፓን ከደቡባዊ ምስራቅ ኤዥያንና ከአፍሪካን የሚያገናኝ አቋራጭ መንገድ ነው። የገልፍ ባህረ ሰላጤ ሀገራትም ድፍድፍ ነዳጅና የተፈጥሮ ጋዝ ወደ አውሮፓ ያሻግሩበታል። እጅግ ወጪና ጊዜ ቆጣቢ ነው። ባብል መንደብና ስዊዝ ካናል በዓለም ላይ ከሚገኙ 10 የባህር ቁልፍ ስትራቴጂክ ቦታዎች መካከል የሆኑት መገኛ ቀይ ባህር ነው። 30 በመቶ የሚሆነው የዓለም የመርከብ ንግድ መተላለፊያ ሲሆን በቀን ከ3 ቢሊዮን ዶላር በላይ ዋጋ ያለው የመርከብ ካርጎ ይተላለፍበታል። ግብጽ ደግሞ ከአንድ ትልቅ ካርጎ ጫኝ መርከብ 1 ሚሊዮን ዶላር ታገኛለች። ዓመታዊ ገቢዋም እስከ 6 ቢሊዮን ዶላር ይደርሳል። አውሮፓውያኖችም ለፔትሮሊየም ኬሚካልና ለኃይል አቅርቦት የሚሆን ድፍድፍ ነዳጅ፣ ዘይትና የተፈጥሮ ጋዝ ስለተቋረጠም ከአሜሪካ ቀጥሎ ከአረብ የገልፍ ሀገሮች በከፍተኛ ደረጃ በቀይ ባህር አድርገው ያስገባሉ። በተለይ የራሻው አቅርቦት ስለተቋረጠም
ፍላጎታቸውን ከዚህ ቀጠና በመውሰድ ለማሟላት ይጥራሉ። ቻይናም እንዲሁም። ይህ ስትራቴጂክ ስፍራ በአሁኑ ወቅት ቀውጢ ግብግብ እያስተናገደ ነው። በዚሁ ስፍራ ላይ ለሺህ ዘመናት ታሪካዊ ባለቤትነት የነበራት ኢትዮጵያ ወደ ባህሩ ለመቅረብ መፈለጓ ቀጠናውን አውኮታል። ቀጠናውን እንዲታወክ ያደረገው ደግሞ የኢትዮጵያ ፍላጎት ሳይሆን ግብጽና ኤርትራ ይህንን የኢትዮጵያ ፍላጎት በቀናነት ለማየት ባለመፈለጋቸው ነው። ኢትዮጵያ ግን ዛሬም የሰላም እጆቿን ዘርግታ ወደ ቀይ ባህር ባለቤትነቷ ለመመለስ ረጅሙን ጉዞ ጀምራለች።